አትደናገጡ፣ የዓለም ቤዛ ኢየሱስ ብቻ ነው። ኑ ከእግዚአብሔር ቃል አብረን የኢየሱስን ቤዛነት አብረን እንመልከት። የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንደዚህ ይላል። ኢየሱስ እንደዚህ አለ፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ ኢየሱስ። ሉቃስ ምዕራፍ 21 ቁጥር 28 ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ። እሺ፣ ሌላኛው ወደ ሮሜ 3:23 አብረን እንመለከታለን። እንደዚህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እሺ፣ ሌላኛው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 እስከ 33 ድረስ እስከ 31 ድረስ ያለው ነው። እንደዚህ ይላል። ቁጥር 29 እንደዚህ ይላል፣ ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። እሺ፣ ሌላ ኤፌሶን 1 ቁጥር 7 እንደዚህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። ሌላው ቆላስይስ 1:13 እንደዚህ ይላል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ሌላው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። የመጨረሻው ክፍል ዕብራውያን ምዕራፍ 9 ቁጥር 12 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም፣ የዘላለምን ቤዛነት አግኝቶ። ስለዚህ ወዳጆቼ የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው። የእግዚአብሔር ቃል የሚለንን ብቻ እንስማ። ፉከራ የትም አያደርሰን።